እኛ ጋር እንደ ፀሐይ አንድ ዳመና ይሆንና ማለት ነው። ግን ሙቀቱ ኃይለኛ ሙቀት። እኔ ምግብ እየሰራሁ በቃ ልቤ ቅልጥ ልቤን በረዶ እየቆረጠምኩ ነው የምሰራው። ልቤንም ክድት የሚያደርግሽ ነገር የለ። በተለይ ቁርስ ካልበላሁ አሁን በቃ ቁርስ መብላት ልጀምር ነው እያመመኝ ልቤ ክድት ያደርገኛል ብታይ። ከዛ የሆነ እንደማስታወክ ቅልሽልሽ የሚያደርግሽ ነገር አይደል? ከዛ በረዶ ስበላበት ደግሞ ቅዝቅዝ ያደርገኛል። ወላሂ ጉድ ጉድ ጉድ። ሁሉም ቦታ ይሁን ሳውዲ ሪያድም ምንም አለ ወይስ የተወሰነ ቦታ ነው? በዚህ ሰዓት እኮ ዘንቦ አያውቅም። አንቺ ያላለ ቁጣውን ያንሳልን እሱ እንጂ ሰው ስንበላ እንጀራችን ብዙ ነው። እኛ ሁለት እግራ ከባድ ነው። እሱ ይድረስላችሁ። ዘይሩ አብሽሪ። ዘይሩ አብሽሪ። እዚህ ያላችሁ ጅዳ ማለት ነው። ምናልባት ወደ ገጠሮቹም ሊኖር ይችላል፣ አይታወቅም። እስቲ ቆይ እኔም እደውላለሁ። ሰዎች እጠይቃቸዋለሁ። እነሱ ሪያድ ገጠር ውስጥ ናቸው። አባሃ እሺ፣ ቻው ውዴ፣ አመሰግናለሁ። እህቴ ኑሪልኝ። አውቀዋለሁ በስም። አይዟችሁ አይዟችሁ። ማቀዝቀዙ ጥሩ ነው፣ ግን ይሄ ብልጭታ ምናምን ነው የሚያስፈራው እንጂ በዛ ላይ ትንሽ ነው የሚበቃው። መሬቱ ያስጠላል። ወደዛ ዝናብ ከሆነ በጣም ይሞቃል እኮ ወደዚህ። ሪያድማ እሳት ነው እኮ። ግን እንደ ዱባይ አይሆንም እኮ ሙቀት። ታውቂያለሽ ሳውዲ፣ እኔ ሳውዲ አልተሰማኝም ማለት እችላለሁ። እዚህ ሀገር ሙቀት እኮ አንቺ ፀጉሬን ጨረሰ። እኔ እንደዚህ ሀገር ሙቀት እንትን ብዬ አላውቅም። የሳውዲ ምንንም አላወኩም። 5 ዓመት ወላሂ ውጭ ስወጣ ብቻ ነው ሙቀት መኖሩን የማውቀው ሳውዲ። እና ደግሞ እንትን ስንሄድ መካ አንድ ጊዜ ስንሄድ በጣም ሙቀት ነበር። በጣም ቤትኛ ጋማ ቀዝቃዛ ደህና ነው እያልን እንትን እያልኳቸው ሰዎች ይሞቃል በጣም።